ጤና ይስጥልን። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬው የእንግዳ ዝግጅታችን የስብሐት ገብረ እግዚአብሔር መታሰቢያ ነው። ስብሐት ገብረ እግዚአብሔርን ከ66 ዓመተ ምህረቱ አብዮት በፊት የሚያውቁት ሰዎች ስብሐት እጅግ በኑሮ ቄንጠኛ እንደነበር ይናገራሉ። ብዙዎቻችን የኛውን ስብሐት አናውቀውም። የምናውቀው ያገኘው ለፈለገ ሁሉ ቅርብ የነበረውንና የሁሉም ጓደኛ የሆነውን በኑሮ በአለባበሱ በጠቅላላው በሁለመናው ግድ የለሽና አልባሌ መስሎ መታየትን የፈለገውን ጋሽ ስብሐትን ነው። ብዙዎች የስብሐትን በአብዮት ለሁለት የተከፈለ የህይወቱን ምዕራፍ ከበዓሉ ግርማ ደራሲው ዋና ገጸ ባህሪ ጋር ያመሳስሉታል። እንዲሁም ሲታይ የበዓሉ ግርማ ደራሲው ከስብሐት ገብረ እግዚአብሔር እውነተኛ የህይወት አጋጣሚ የተመዘዘ ሰበዝ ይመስላል። እንደ አንድ መናን መንገደኛ ከእጁ መጽሐፍ ከራሱ ባርኔጣ የማይለየውን ጋሽ ስብሐትን በቀደም ሸኘ ነው። በዚህ የቅዳሜ ጨዋታ ጋሽ ስብሐትን ስናስታውስ ለኢትዮጵያ ስነ ጽሑፍ ስላበረከተው አስተዋጽኦ ሳይሆን እሱን ወደፊት የስነ ጽሑፍ ምሁራን በአግባቡ ይተቹበታል ብለን በማመን ይልቅስ የጋሽ ስብሐትን የብዙ ስነ ጽሑፍ አፍቃሪዎች ጓደኝነት፣ አባትነት ዛሬ ማሞገስ ያስፈልጋል። ጋሽ ስብሐት ጀማሪ ጸሐፊዎችን ማሞገስ፣ ማበረታታት የማይሰለቸው ነበር። በቀብሩ ላይ የተገኙት ወጣቶች ቁጥር ስብሐት የብዙ ወጣቶች የሙያ አባት እንደነበር ያመለክታል። ስለዚህ ከሌሎች የሀገራችን ደራሲዎች በተለየ መልኩ ስብሐት በርካታ ተከታይ አፍርቷል ብሎ መገመት ይቻላል። ስብሐት የኖረው እጅግ ራሱን ሆኖ እንደፈቀደውና እንዳሻው ነበርና እንደኔ ለጋሽ ስብሐት የተገባው አሸኛኘት የደስታና ቀለል ያለ ህይወቱን የመሰለ ቢሆን ጥሩ ነበር። ምናልባትም የኒው ኦርሊንስ የጃዝ የቀብር ስርዓት አይነት። የኒው ኦርሊንስ የጃዝ ቀብር ዝግ ያለ የጃዝ ሙዚቃ እየተጫወቱ ሀዘንተኞቹን አጅቦ መቅበር፣ ከቀብር መልስ ፈጠን ባለ የፌሽታ ሙዚቃ የሟችን ህይወት መዘከር ነው። ልክ እንዲህ እንዳንተ ሚያዝያ 27 ቀን የተወለዱ አንተ የምታውቃቸው ታዋቂ ሰዎች አሉ? ብዙ ነበሩ እና ከብዙ ማስታውሰው ሲግሙንድ ፍሮይድ እና አዶልፍ ሂትለር እና ስብሐት ገብረ እግዚአብሔር። ሚያዝያ 27 የተወለዳችሁት? አዎ፣ ስላሴ ልንሆን ምን ቀረ። ፍርሃት አይልም ጋሽ ስብሐት? በቃ ከእንግዲህ አረጀው፣ ወደ እድሜ ፍጻሜ እየተቃረብኩ ነው አይነት ስሜት አያሳድርብህ? አይደለም፣ እንደዛ አይደለም። እንደመሰለህ ሩቅ ሆነ ስታየው አንድ አገር እና ስትደርስበት ይለያያል። ሩቅ ሆኖ ሰማያዊ የሚመስለን ተራራ ስንሄድ መሬት ነው አይደለም? እንደዛ ነው እርጅና የምትሉት እናንተ፣ እኛ ጉዞ ነው የምንለው ማለት ነው። እርጅናው ስትመጣ እመነኝ እንግዲህ አንተን ላጽናና አይደለም ግፋ ቢል እኔ ነኝ መጽናናት ያለብኝ። ጉዞ ይሆንና ግን ጤና፣ መጠለያ፣ ምግብ ካለህ ነው። ከዚያ ውጪ አይሰራም። ከዚያ ውጪ እርግማን ሊሆን ይችላል። ምናልባት ለዚሁን እርጅና ብቻህና የሚባለው ነው እንጂ እንዳለ ልክ ነው። ብቻህና ቁርጥማት ሳትይዝ ምናም ብዙ አሉ እኮ። እስቲ አሁን አንተ ምንድን ነው የምትባለው? ከእድሜ አንጻር እንደው ሽማግሌ ነው የምትባለው አሁን? እኔ እኮ እኔን አልልም። አንተ ምንድን ነው የምትለኝ? እሺ ጋሽ ስብሐት የእውነቴን ነው፣ እስቲ ተናገር እንዴ። ይኸውልህ እድሜ እኮ ነው። ሕፃን እንደዚህ ሽማግሌ ይባላል አይደለም እንዴ? ጥሩ ነው ወጣት መሆን። ገንዘብ ባይኖርህም ጤና ይኖርሃል። መልክ ባይኖርህም አንጎል ይኖርሃል። ደስታ ባይኖርህም ንዴት ይኖርሃል። ፍቅር ባይኖርህም ተስፋ ይኖርሃል። ዕውቀት ባይኖርህም ጉራ ይኖርሃል። መጨቆን ቢበዛብህ ሬቮሉሽን ታነሳለህ። መኖር ቢያስጠላ ወይም ቢያቅትህ ራስን ትገድላለህ። ሰው ባያውቀውም ቅሉ ታሪክ ይኖርሃል። ወጣት ነህና አንተው ራስህ ገና ትኩስ ወጣት እያለህ ስለ ወጣትነት ይሄን ብለህ ነበር። ዛሬ ደግሞ እንግዲህና ሸምግለሃል እና ሽምግልናውንስ እስቲ እንዴት ነው የምትገልጸው? እንዳለ ሰው ባያውቀው ነው እንጂ ለምን እኔን ሽምግልና አልነግርህም? ታሪኩን ባጭሩ እድሜ ጸጋ ነው የሚሉት ነው። ግድ ብቻህና ስለሆነ ነው። ግን እድለኛ ስለሆንኩ ነው አይደለም? ይኸውልህ እንደ ዩኒፎርም ነው እርጅና።
መንገድ ስሄድ ስዘላብድ ካልቆየሁ መንገድ ነው የሚለቀቅልኝ። ዩኒፎርም ነው ለጄኔራል ኮሎኔሉ ምኑ መንገድ እንደሚለቅ ማለት ነው። ግን ደግሞ ህጉን ከጣስክ የማነው ቅሌታም ሽማግሌ ይልሃል። ይኸውልህ ወጣ ልጅ ሆነህ ጢብ ነው የምትጫወተው፣ ደስ የሚልህ አይደለም። እልፍ ስትል እንበል እንሩጥና ሲኒማ መግባት ነው ጠፍቶ ከቤት ምናምን እንደዚህ ያልቀጥሎ አንዷን ማየት ማብሰል እንደዚህ እያለ ይሄዳል አይደል? ቀጥሎ መውለድ ነው። ቀጥሎ እንደዚህ እያልክ ትሄዳለህ። ቀጥሎ እዚህ ስትደርስ እንዴት ነው ይሄ ሁሉ መንገድ እንዴት ደስ ሲል ነበር። በየጊዜው በየሰዓቱ ደስታ የሌለበት ዘመን የለም። እንግዲህ ስንሞት ጠይቀኝ ያን ጊዜ እንጂ ከዛ በፊት እንዳየሁት ከሆነ የአሁን ዘመን ደስታ አለ። አሁን ለምሳሌ ደስ የሚለኝ ልንገርህ። ፍቅርተ አብርሃን ስላለች ነው። ፍቅርተ ማለት ልጅ እቺ ልጄ እስቲ ያት ቆንጆ አይደለችም? ረዥም ቀይ። ይኸውልህ በዚህ እድሜ አምላክን የማመሰግነው ብዙ አለኝ። እኔ አምላክን የማመሰግንበት ሴት ልጆቼ በተለይ ቆንጆ መሆናቸው። ይኸውልህ እኮ አሁን ባለሻኛ ምናምን ሴት ልጅ ብትሆን እቺ እንዴት ነበር በቃ እሰበር ነበር ማለት ነው። አሁን በዚህ እድሜ ደስታ ልጆች ቆንጆ ሲሆኑ ማለት ነው። ሽማግሌ መሆን ደስ ይላል ስትደርስበት፣ በጣም ደስ ይላል እንጂ እርግጠኛ ነህ ጋሽ ስብሐት? ታው እንጂ ለምን መሰለህ ጋሽ ስብሐት ይሄን ያልኩህ? የዛሬ 34 ዓመት ስለ ወጣትነት የጻፍክ ጊዜ ስለ ሽማግሌና አሮጊቶችም እንዲህ ብለህ ነበር። ቀጥቃጣዎች፣ የታች ከንፈራቸውን እንደ ጡጦ እየጠቡ ሞትን ሲጠብቁ የሚውሉ የህይወት ኦናዎች፣ ዝምተኞች፣ አስፈሪዎች፣ ለአይን ብቻ ሳይሆን ለአፍንጫም ይቀፋሉ፣ የልዩ ልዩ መድኃኒት፣ የእርጅና፣ የሞት ሽታ ወዘተርፈ እንዲህ በማለት ነበር የገለጽካቸው። እንደም የወረድክባቸው ማለት ይቀላል። ልክ እንደዛ ነበሩ። እዚያ ሆኜ ሳያቸው እዛ አልደረስኩማ። ቅድም ሩቅ ያለው ተራራ ሰማያዊ ይመስልሃል አላልኩም? እርጅና ስትል እኮ እዚህ ሆነህ የምታየውና ስትደርስበት የምታየው ሌላ ነው አልኩህ እኮ። አሁን ሴትን ስታያት ምን ትመስላለች? እሷን ሆነህ እሷን ብታይ ደግሞ እኮ ሌላ ናት አይደለም እንዴ? እንደዛ ነው። ልጅ ሆኜ በዚያን ጊዜ ልክ እውነቴን ነበር እንደ ተሰማኝ ነው የጻፍኩት። እንዲያውም ያ ልጅ አሪፍ አድርጎ ነው የጻፈው ነው ምለው ሳነበው አንድ ቀን ያነበብኩት ጊዜ ታትሞ። አዎ አሪፍ ነው የጻፈው። ለእድሜው ልክ ነበራ። አሁን ስለ እርጅና ብጽፍ ብዙ አሪፍ ነገር ልጽፍ እችላለሁ። ያን ስሜትን ቀይረህ እኔ እኮ አይደለሁም ያ ሰውዬ ሌላ፣ እኔ ሌላ፣ ያኛው ሌላ፣ እኔ ሌላ። እኔ ጋር ነው እኮ የመጣኸው እንጂ እሱ ጋር አልመጣህም። ጋሽ ስብሐት እንደው ሳትደብቅ እውነቱን ንገረኝ። ወጣትነት አያስቀናም? አሁን አንተ ወጣቶችን ስታይ አትቀናም? አሁን ቀሽም ጥያቄ ነው የጠየቀኝ። ለምን ብትል አምልጦኝ ቢሆን ኖሮ እቀና ነበር። አላመለጠኝም እኮ እንዴት እቀናለሁ? እንግዲያው ድጋሚ ወጣትነት ሊሰጠኝ ኖሯል እንዴ? ቢሆንም እኔ አልፈልገውም በእውነት። አሁን ተመልሰህ ወጣት ብትሆን አያሰኘኝም። ይልቅ የሚያሰኘኝ ብትፈቅድልኝና ምን ኢንተርኔት ካለህ ወደ ላይ ቤት ከፈጣሪ ጋር እድሜ ቢረዝም ማለቅ የሌለው ሽምግልናም ከዛም አልፎ 7 ቤት ሽምግልና ምናምን እዛ በሄድ ነው የምመርጠው። አጋፋሪ እንደሻው እንደሚፈልጉት አይነት በብዛት አዎ። እሳቸው እኮ እኔ ናቸው አጊጠን ማዕረግ ተለብሰን ነው እንጂ እኛው ራሳችን ነው። ስብሐት ገብረ እግዚአብሔር ልክ የዛሬ 66 ዓመት
በዚህ ሰዓትና ጊዜ የት ነበር? ጋዜጠኛ ደረጃ ኃይሌ እንዲህ ጠየቀው። የዛሬ 10 ዓመት ገደማ በጨዋታ ፕሮግራም። ያኔ ጋሽ ስብሐት ገብረ እግዚአብሔር 66ኛ ዓመት ልደቱን ለማክበር ዋዜማው ላይ ነበረ። አሃ ርባ ገረድ ምትባል ትንሽ መንደር ውስጥ ነው የተወለደው። አድዋ አውራጃው ነው። ከተማም አድዋ አለ። ርባ ገረድ ከአድዋ ከተማ 6 ሰዓት መንገድ እንዲህ እልፍ ብለህ ነው፣ እዛ ነው የተወለደው። ርባ ገረድ ማለት የገረድ ወንዝ ማለት ነው። ወንዝ አለችና በሷ ነው የምንጠራው። እና እዛች ወንዝ ላይ ሄደው ውሃ የሚቀዱት አጠባ የሚወርዱት ገረዶች ስለነበሩ ነው። ይሄኔ ገረድ ትሆናለች መጀመሪያ እዛ የተጠመቀች ወይ አይታወቅም፣ ስሟ ነው ርባ ገረድ። እንደዚሁ ሩባ ማለት ወንዝ ነው። ወንዝ። ለቤተሰቦች ስንተኛ ልጅ ሆነ ተወለድክ ያኔ? ይረዝምብሃል እንጂ ለአባቴ 7ኛ፣ ለእናቴ 2ኛ። ሁለቱ ድጋሚ ተጋብተው ስለነበረ ለነሱ የባህር ልጃቸው። እስቲ ለምሳሌ ዶክተር ተወልደ በተፈጥሮ ሳይንስ ጥናትና ምርምር ላይ ያተኮሩ ባለሙያ ናቸው። ሌላው ወንድም አቶ ዮሴፍ ገብረ እግዚአብሔር የሕግ ባለሙያ እንደሆኑ አውቃለሁ። ያው እንግዲህ አንተም ደግሞ አንተ ነህ። ሌሎች ወንድምና እህቶች በምን ሙያ ላይ ነው የተሰማሩት? የሁላችን ታላቅ ወንድም አያይ ገብረ ክርስቶስ መቀሌ ነው ያለው። ግሪን ሆቴል የሚባል ሆቴል አለው። ጥሩ ኑሮ እየኖረ ነው፣ እግዚአብሔር ይመስገን። አያይ ገብረ ክርስቶስ ጋር 10 ደቂቃ ልትቆይ አትችልም ሳትስቅ። ጨዋታ ዋቂ ናቸው። በጣም ነው። እንዴት ነው መንፈሳዊ ቅናት ያድርብኛል እንደሱ መጫወት አለመቻሌ። እሺ ሌሎቹስ? ሌሎቹማ ሴቶች ናቸው። እንግዲህ የአገር ቤት ሴቶች ናቸው። ጠላም ትጠምቅም አለች፣ የምትነግድም አለች። አገር ቤት የቤት እመቤት የሆነችም አለች። እንደዚህ ወላጆችስ ሙያቸው ምን ነበር ጋሽ ስብሐት? ግብርና ነው። አባቴ ቄስ ናቸው። ስብሐት ገብረ እግዚአብሔር በእርግጥ አሁን እዚህ ከኔ ጋር ነው ያለው፣ ግን ደግሞ ሌላም ቦታ ትገኛለህ። ለምሳሌ ደራሲው በተሰኘው የበዓሉ ግርማ መጽሐፍ ውስጥ አለ። የስብሐት አህዮች በሚለው የደምሴ ጽጌ አጭር ልቦለድም ውስጥ ስብሐትን እናገኘዋለን። እንግዳ በተሰኘው የማን ያዘዋል እንደሻው ቲያትርም ውስጥ ስብሐት አለ። ማስታወሻ በተሰኘው የዘነበ ወላ መጽሐፍ ውስጥ ደግሞ ሰፋና ትንሽ ቦርቀቅ ባለ መልኩ አይተናል። እንዲሁም በስዩም ተፈራና ነቢይ መኮንን የግጥም ስራዎች ውስጥ ስብሐትን አግኝተነዋል። ሌላስ ስብሐት የት ይገኛል? አንተ ይህን ሁሉ ከየት አመጣህ ግን? ሻፖ ይላል ፈረንሳይ ቢሆን ቆቤን አወልቃለሁ በከበሬታ። ብዙ እውነት ሬሊ። እሺ እና ሌላ የት ቦታ ትገኛለህ? እዚሁማ ያው ብዬዋለሁ፣ ጀምሬያለሁ። ስጀምርም አዎ እንጂ እነሱ በቃ እንዳዩኝ ተናገሩ። እኔ ደግሞ እንዳየሁኝ ተናገርኩ ስለ እርጅና። ምናልባት በብዙ አንባቢያን ልብና ነፍስ ውስጥ እገኛለሁ ትለኝ ይሆናል ብዬ ገምቼ ነበር። ኧረ አይመስለኝም በጭራሽ። አንባቢያን እኮ እኔ አንባቢ ስለሆንኩ ነው። በአንባቢ አይና አንባቢን ስገምት የሆነ እኔ ጻፍኩት የሚወዳት መጽሐፍ አለች፣ እሷ ደስ ትለዋለች እንጂ ከዛ ወዲያ እኔን ያሳድዳል እንዴ? ምንም አይደለም እኮ እኔ ነው የሚመስለኝ። ስብሐት አንዳንድ ሰዎች ስብሐትን በተጠጋነው ቁጥር ድንቁርናችን ወለል ብሎ ይታየናል ይላሉ። ይህ እንግዲህ መጥፎ እድል ነው። በቃ ባይታያቸው ይሻላቸው ነበራ። እና ምንድን ለማለት ነው ግን ይሄ ጥያቄ ያንተ ደብተራ? ምን እንግዲህ ካንተው ብሰማ ይሻላል ብዬ ነው። እንደው ሰዎች ብለው አያውቁም አንተን የተጠጉ ሰዎች በየአጋጣሚ እኔ ጥሩ አንብቤ ያለው በቂ ያህል ዕውቀት አለኝ ብለን እናስባለን። ነገር ግን ከስብሐት ጋር ስንጨዋወት ስብሐት አንዳንድ ነጥቦችን ሲያነሳ
ስብሐት ስላነበባቸው መጽሐፍ ሲነግረን አንድ ርዕሰ ጉዳይ ተነስቶ በዛ ላይ ውይይት በምናካሄድበት ጊዜ ምንም አለማወቃችንን ያኔ እናውቃለን አይነት አባባል ነው የሚሉ። ይሄ ከሆነ ለነሱ ጥሩ ነው። ምንም አላውቅም ካሉ የበለጠ ማወቅ እንዳለባቸው ተገነዘቡ ማለት ነው። በጣም ጥሩ። ይሄ እንዲህ ከሆነ ጥሩ እድለኛ ነኝ ማለት ነው። ገዳም ነኝ ማለት ነው። ይኸውልህ ማንበብ እኮ ለአንዳንዱ እጣው ነው። ለእኔ በጣም ደስ ብሎኛል። እንኳን ማንበብ ተማርኩ፣ እንኳን እዝጌር ፊደል ሰጠን እላለሁ። ግን ሳነቡ የሚኖሩ ሰዎች ደግሞ የበለጠ አንዳንዴ አውቃቸዋለሁ። ከኔ የበለጠ ሀብታም ኑሮ ነው የሚኖሩት። ጸጋ ውስጥ ነው ያሉት። እኔ እኮ ወሬዎች ምናምኖች እንዲህ ግጥሞች ስላቆች እንዲህ እናውቃለን እንጂ ሕይወትን የሚያውቃት እኮ ታጥቆ የሚገባባት ነው። እኛ ትንሽ እንደመሸሽ ብለን በቃላት ተሸሽገን ምናምን ነው የምንታየው። ዘባረቅን እንኳን። እሺ በነገራችን ላይ ጋሽ ስብሐት አንዳንዶች ፈላስፋው እያሉ ይጠሩሃል። ይህ አይነቱ አጠራር አንተን ይመቻል? ዋይ ኖት። ነገር ግን ይኸውልህ እኔም አንተም አንቺም ፈላስፋ ነን እኮ። ፈላስፋ ማለት እኮ ማን የት ነው ያለሁት፣ ከየት ነው የመጣ ነው ይጠይቃሉ እኮ። ልጅ ፈላስፋ ነው። አባዬ ከየት መጣሁ፣ አባ እሱስ ከየት መጣ እያለ ይሄድ የለም እንዴ? ፈላስፋ ነው። እና ማንም ሰው ፈላስፋ ነው። ከዛ ውጪ በኋላ ፍልስፍና ሙያቸው የሚሆኑ አሉ። እንደ ዘፈን የተፈጥሮ ነው እና አስቴር ሙያቸው ሆነ ዘፈን። እንደዛ አይነት ነው። እውነቱን ለመናገር ደግሞ ስብሐት እብድ ነው የሚሉም ሰዎች አሉ። ልክ ናቸው። ተቀበሏል በደንብ። ግን ጨርቄን አልጣልኩም እንጂ ስለዚህ መብቴ ነው ለማበድ። ጨርቅ ሁኔታ ለብቻ ነው ወይ የሚታሰር ወይ የሚሳቅበት እንጂ እኔ እብድ ነኝ። እብድ ማለት ምን መሰለህ? ከአብዛኛው አይነት አስተሳሰብ ፈንጠር ብሎ የሚገኝ ማለት ነው። ይሄ ነው እብደት ማለት። ያንዳንዱ እብደት ከኔ ይብስ ጎልቶ ይታያል። እንዲያውም ያስቃል ወይም ያሳዝናል። የኔ እብደት አይታይም ለሌሎቹ። ጤነኛ ነኝ እኮ ጤነኛ እብድ ነኝ ማለት ነው ልትል ትችላለህ። ግን ኑሮ ራሷ እብደት ናት ብልህስ? ሕይወት ራሷ እብደት ናት። ወይም እዝጌሩ አበደ እንዳንል ሁሉ ነገር ሁሉ እየተካሄደ ነው። ይመሻል ይነጋል። ግን ደግሞ ያውቃል አስተዋይ ነው እንዳንል ስንት ስህተት ይሰራል መሰለ። እሱ ከሆነ የሰራው አሁን እንግዲህ ሸይጣንን እንደሌለ ቆጥረን ነው። አለዛ ሸይጣን ነው የሰራው እንልና እዝጌርን ይቅርታ እናደርግለታለን። ከደሙ ጽወለን እንለዋለን። አዎ አለዛ በእውነት ልክ አይደለም እሱ የሰራው። ለምሳሌ ለኔ ያዳላል በጣም እና መክሰሴ አይደለም ተሳስተሃል ማለቴ ነው እንጂ እኔ ከፍቶኛ አይደለም። እዝጌር በጣም ነው የወደደኝ እስካሁን ድረስ። ይህን ሰምቶ ተቆጥቶ እንዳይለወጥብኝ እንጂ። ሌላም ትባላለህ ጋሽ ስብሐት ካለው ችሎታና እውቀት አኳያ ሲመዘን ምንም አልሰራም ለማለት ይቻላል። እንዲህም ትባላለህ። መስራት ማለት እንግዲህ ምንድን ነው? ለምሳሌ በዚህ በስነ ጽሁፉ ዘርፍ እንደው ብዙ ጥሩ መጽሐፍትን ማውጣት ነበረበት፣ ማሳተም ነበረበት የሚሉ ሰዎች አሉ። ያንሳል፣ ከስብሐት እውቀትና ችሎታ አንጻር ያንሳል። እሺ ይኸውልህ እስከ ዛሬ ድረስ በሳምንት አንድ ጽሁፍ አዲስ አድማስ፣ በቅርቡ አዲስ አድማስ፣ ከዛ በፊት እንደዚህ አቀርባለሁ። እሱን ሰብስብና ስንት መጽሐፍ አይሆንም እና አልጻፍክም ነው የምትለኝ?
ለምን በትልልቅ ኮንስትራክሽን አላረከውም ካልከኝ ባያሰኘኝስ በትንሽ አርግ ቢለንስ ነው የምልህ። አድባሩ አዎ። እሺ ጋሽ ስብሐት፣ እኔ አንተን ካወቅኩበት እድሜ ጀምሮ ሽክ ብለህ አይቼ አላውቅም። እንደውም ዛሬ ትንሽ ዘንጠብኛል። እስቲ ግን አንተ ሽቅርቅር ነበርኩ የምትልበት የእድሜ ዘመንህ የትኛው ነበር? አለ አይደል ሽቶ እንደው ከርከፍ ክሬም እንደው አበስ አድርጎ መውጣት፣ ከረባት ማሰር፣ እንደዛ አይነት ነገር አድኮሎኝ ነስነስ አድርገህ የምትወጣበት የእድሜ ዘመንህ። አሁን ተፈታተነኝ ለጉራ። ይኸውልህ እኔ ቅድም ርባ ገረድ ስንል ነበር። አገር ቤት ነው ማለት ነው። ልብስ መለወጥ ምናምን የለም። በአመት አንድ ልብስ ብትለብስ ጸጋ ነው። ከዛ በኋላ እዚህ መጥቼ ልብስ እስከለበስኩ ድረስ እስካልበረደኝ ድረስ ምንም ልዩነት አያመጣም ለኔ ለራሴ። እንደዚያ ነኝ ስፈጠር ሳድግ። በኋላ ፍቅር ያዘኝ። እንግዲህ ፍቅረኛዬ ደግሞ ሺክ እንድትል ፈልጋለሁ አለችኝ። የፈለግሽውን ልብስ እየገዛሽ አምጪ እኔ ለብሰዋለሁ አልኳት። ሺክ እያልኩ መልበስ ለበስኩ። የትኛዎቹ የእድሜ ዘመን ውስጥ ማለት ነው? እኔ ቁጥሮች እረሳለሁ፣ ግን ከ28 እስከ 35 እንደዚህ ወደዛ ወደ እንደዚህ ያለባበስ ነገር። ለምሳሌ ፕሮቶኮልን በሚጠይቁ ግብዣዎች ወይም ስብሰባዎች ላይ ለመሳተፍ ስትሄድ እንደው ደጅ ከሚቆሙ የጥበቃ ሰራተኞች ጋር እገባለሁ አትገባም አይነት ሙግት አስነስቶብህ አያውቅም? ሄጄ አላውቅም። ግን አልሄድኩም። እንዴስ አልሄድኩም። ብትጠራ ትቀራለህ ማለት ነው? ቀርቻለሁ። ፕሮቶኮል ምናምን ያለበት እኔ ሄጄ አላውቅም። ተጠርተህም ትቀራለህ? እኔን ማን ፕሮቶኮል ይጠራኛል? እኔ ፕሮቶኮል አይጠራኝም ባይ ነኝ። ቅድም እኮ እብድ ነህ ስንል አልነበረም እንዴ? እነ ፕሮቶኮል እኛን አያስታውሱንም፣ እኛም አናስታውሳቸው። እንደዚያ ነው ስንኖር። ጋሽ ስብሐት፣ ሰርግ ላይ ትሄዳለህ? ለምሳሌ ሰርግ የወዳጆች የጓደኞች የዘመድ አዝማድ ደስ እያለኝ ያኔ እንዴት ነው እስቲ? ያኔ እንደው ዛሬ የገሌ ሰርግ ነው የተለየ ልልበስ አይነት ነገር ታድርጋለህ? ትለብሳለህ? አንድ ያለኝን ያህል አጌጣለሁ። ሰው ሁሉ ያጌጣል። የጌጥ እኮ ሰርግ እኮ ቅዱስ በዓል ነው እኮ ሰርግ ማለት። እዛ ብሄድ ደስ ይለኛል። ጸድቼ ቆንጆ ሆኜ ብሄድ ነው የምመርጠው። ያለኝን ትዘፋፍናለህ? እስክስታ ትወርዳለህ? እኔ እዚህ ውስጥ ነው የምዘፍነው እንጂ እና በጣም ወዳለው እስክስታዎች፣ ዳንስ እንደዚህ በጣም ግን ለዳንስ እኔ ሽባ ነኝ። በቃ ሽባ እና ኃይሌ ገብረስላሴን እንደሚወድ አይነት ብለህ አስብ። ግን በጣም ነው ደስ የሚለኝ ሲደንሱ ሳይ እኔ የደነስኩ ያህል ነው። ጋሽ ስብሐት፣ ብዙዎቻችን ሁልጊዜ መንገድ ላይ ስናገኝ ከእጅ በውርርድ የማትታጣ ፌስታል አለች። ምንድን ናት ፌስታሏ? ሁሌም እንዳንጠለጠልካት ነው። አዎ ይኸውልህ፣ በእግር ነው የምሄደው። ብዙ ጊዜ ብዙ ቦታ ትቆያለህ እና ውስጧ መጽሐፍ ይኖረኛል። አንዳንዴ ደግሞ ሐሳብ ይመጣል። እንዳይረሳ ጫር ጫር ታደርገዋለህ። ኖትቡክ ይኖረኛል። ደግሞ እንዳይበርድህ በኋላ ሹራብ ይኖረኛል ለማታ። ይሄ ነው ፌስታል። እንደ በቦርሳ ለመቀየር አስበህ አታውቅም? ኧረ ታስቦልኝ ተቀይሮልኝ ያውቃል። ማነው እፎይታ ጋዜጣ ውስጥ ስንሰራ አሪፍ የሆነች ሳምሶናይት አይነት አዎ ብቻ ዴስክሪፕሽኗ ይቅር አሪፍ ነበረች ለኔ። ከእኔ ጋር በቃ ዘነጥን እኔና እሷ ሳምሶናይት። በቃ እችን ረሳናት እና ቦርሳ አይተ ሄደች። ከዛ በኋላ እኔ እንጃ ወይ አንዱ ወስዷት ይሆናል። ደስ ብላው በቃ ውሰዳት ብየው ሊሆን ይችላል። ወይ ቤት ትሆናለች ረስቻት ቁጭ ብላ ይሆናል አንዱ ኮርነር።
ተዋት በቃ እንለፋት። ተዋት። ጤና ይስጥልን። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬው የእንግዳ ዝግጅታችን የስብሐት ገብረ እግዚአብሔር መታሰቢያ ነው። ስብሐት ገብረ እግዚአብሔርን ከ66 ዓመተ ምህረቱ አብዮት በፊት የሚያውቁት ሰዎች ስብሐት እጅግ በኑሮ ቄንጠኛ እንደነበር ይናገራሉ። ብዙዎቻችን የኛውን ስብሐት አናውቀውም። የምናውቀው ሊያገኘው ለፈለገ ሁሉ ቅርብ የነበረውንና የሁሉም ጓደኛ የሆነውን በኑሮ በአለባበሱ በጠቅላላው በሁለመናው ግድ የለሽና አልባሌ መስሎ መታየትን የፈለገውን ጋሽ ስብሐትን ነው። ብዙዎች የስብሐትን በአብዮት ለሁለት የተከፈለ የህይወቱን ምዕራፍ ከበዓሉ ግርማ ደራሲው ዋና ገጸ ባህሪ ጋር ያመሳስሉታል። እንዲሁም ሲታይ የበዓሉ ግርማ ደራሲው ከስብሐት ገብረ እግዚአብሔር እውነተኛ የህይወት አጋጣሚ የተመዘዘ ሰበዝ ይመስላል። እንደ አንድ መናን መንገደኛ ከእጁ መጽሐፍ ከራሱ ባርኔጣ የማይለየውን ጋሽ ስብሐትን በቀደም ሸኘ ነው። በዚህ የቅዳሜ ጨዋታ ጋሽ ስብሐትን ስናስታውስ ለኢትዮጵያ ስነ ጽሑፍ ስላበረከተው አስተዋጽኦ ሳይሆን እሱን ወደፊት የስነ ጽሑፍ ምሁራን በአግባቡ ይተቹበታል ብለን በማመን ይልቅስ የጋሽ ስብሐትን የብዙ ስነ ጽሑፍ አፍቃሪዎች ጓደኝነት፣ አባትነት ዛሬ ማሞገስ ያስፈልጋል። ጋሽ ስብሐት ጀማሪ ጸሐፊዎችን ማሞገስ፣ ማበረታታት የማይሰለቸው ነበር። በቀብሩ ላይ የተገኙት ወጣቶች ቁጥር ስብሐት የብዙ ወጣቶች የሙያ አባት እንደነበር ያመለክታል። ስለዚህ ከሌሎች የሀገራችን ደራሲዎች በተለየ መልኩ ስብሐት በርካታ ተከታይ አፍርቷል ብሎ መገመት ይቻላል። ስብሐት የኖረው እጅግ ራሱን ሆኖ እንደፈቀደውና እንዳሻው ነበርና እንደኔ ለጋሽ ስብሐት የተገባው አሸኛኘት የደስታና ቀለል ያለ ህይወቱን የመሰለ ቢሆን ጥሩ ነበር። ምናልባትም የኒው ኦርሊንስ የጃዝ የቀብር ስርዓት አይነት። የኒው ኦርሊንስ የጃዝ ቀብር ዝግ ያለ የጃዝ ሙዚቃ እየተጫወቱ ሀዘንተኞቹን አጅቦ መቅበር፣ ከቀብር መልስ ፈጠን ባለ የፌሽታ ሙዚቃ የሟችን ህይወት መዘከር ነው። ስብሐት ስለ ተቃራኒ ጾታ ፍቅርና ግንኙነት ሲጽፍ ቋንቋውና አገላለጹ ዶማን ዶማ፣ አካፋን አካፋ እንዲሉ አይነት ነው። ይህ ደግሞ ከማህበረሰባችን ወግና ልማድ አንጻር ነውርና ጸያፍ ነው። ስብሐትንም እንዶ ሲጽፍ እንዴት ይባልጋል እየተባልክ እንድትታማ አድርገዋል። እንኳን እደግመዋለሁ እንኳን ጨረስ። ይኸው ጋሽ ስብሐት ቅድም ነካ አድርገልኝ ነበረ። ፍቅር ይዞ ያውቃል? እንደው ይሄ ድብን ያለ ፍቅር የሚሉት አይነት? አዎ ድብን ያለ ሳይሆን ሞቅ ያለ እንደ አበባ የፈካ እንደዚህ እንደ ከዋክብት የሚያብለጨልጭ ይዞኝ ያውቃል። እና ይህን መጠየቅ ግን ልክ አይደለም እኮ። ማንም ሰው እኮ ፍቅር ይዞት ያውቃል። ምን መሆንህ ነው? ጭራቅ ነኝ እንዴ ፍቅር ማይዘኝ? ለመሆኑ ከሴት ልጅ ውበት ስብሐትን የሚማርክ የትኛው ነው? ማንኛውም ሴት ጎሽ እንኳን ይህን ጠየቀኝ። ይኸውልህ ዓይንህን ከከፈት ማንኛውም ሴት ቆንጆ ናት። እዝጌር ቀሽም እንዳይመስልህ። ሁሏ ሴት ውስጥ ለወንድ ውበት አስቀምጦለታል። ዓይንህን መክፈት ነው። ዓይንህን የምትከፍተው ደግሞ ኮከቡ ሲፈቅድልህ ነው። ሲፈቅድ ደግሞ እስከ ጋብቻ ድረስ ይወስድሃል። አደገኛ ወንዝ ነው። እና ጋሽ ስብሐት እንደው የትኛው ነው እንደው ነጥሉ የሚስበው? ፈገግታ ይመስለኛል። ፈገግ ስንል ደግሞ ዓይናችንም ከንፈራችንም ነው እኮ። ስለዚህ ሙሉዋን ሴት ያስቃጥ ማለት ነው። እስቲ ስለ ሀና አጫውተኝ። ከሀና ይልማ ጋር እንዴት ተገናኛችሁ? እሷ በወቅቱ የከፍተኛ ባለስልጣን ልጅ ነበረች። ይኸውልህ ይሄ ጨዋታ ቢቀር ይሻላል። ባጭሩ ሙሉ ፍቅር ነበር እንበልና እንዝለለው። እሺ፣ አባቷ አቶ ይልማ ደሬሳ ልጃቸውን ሲሰጡ የማስፈራሪያ ያህል አስጠንቅቀው ነበር የሚባለውስ? የትግሬ ወንድ ሲባል ቀናተኛ ነው። እናም እየቀና ልጄ እንዳታበሳጭብኝ ብታስከፋት ውርድ ከራሴ ብለዋል ነው የሚባለው። ልጅ ፈጠራ ናት።
አዎ ግን የምትታመን ፈጠራ ናት፣ አሪፍ ፈጠራ ናት። እሳቸው ያሉት እንደዚህ ነው። አንቺን እኔ በነፃ ነው ያሳደግኩሽ፣ ይሄ ግን ትግሬ ነው። ከሰርጋችሁ በኋላ ቢሮ ሲሄድ ቤቱን ቆልፎብሽ ነው የሚሄደው፣ ቤትሽ እየዘጋብሽ ነው የሚሄደው፣ ይቅርብሽ ነው የእሳቸው ፕሬጁዲስ የሚባል አለ አይደለም። ትግሬ እንደዚያ ነው ብሎ ያምናሉ። አይደለም እሱ እንደዛ አይደለም አለች። እስቲ እናያለን አሉ እና በቃ ተጋባን። ከዛ ጋር ደግሞ በኋላ እንደገባኝ አንድ ቀን መጡ ቤታችሁ እና ብቻዬን ነኝ። ይሄኔ ልጄን አጋለጥኳት ምናምን ብለው እሳቸው እንደዛ ስለሚጠብቁ ሚስታቸውን ማለት ሲደነግጡ እኮ ይታየኛል። ሀና የለችም እንዴ አሉ። የለችም፣ እኔ እኮ ወይ እናንተ ጋር እንደሆነች ብዬ ነበረ፣ እንፈልጋት እንዴ ደዋውለን እናግኛት እንዴ አልኳቸው። እንግዲህ እኔ ላገለግል ብዬ ነው። በኋላ ነው የታየኝ። ግን አሁን ምነግርህ የታየህን እኮ እንደ ቴፕ ሪኮርደር ሪዋይንድ አድርገህ ይታይሃል። እንደዛ ታየኝ። እፎይ ሲሉ ለካ የሚቆልፍባት ትግሬ አይደለም ልጄን ፍቅረኛዋ ነው አሉ። ከዛ በኋላ እንደ ልጃቸው ወደዱኝ። እኔ የምለው ጋሽ ስብሐት የሰርጋችሁን ፎቶግራፍ ተመልክቼ እንደ ግርም ያለኝ ነገር አለ። ለምሳሌ ሁለታችሁም አንተና ሀና መነጽር አድርጋችኋል። በዛ ላይ አንተ ጺምህን አጎፍረዋል፣ አልተላጨኸውም። እንዴት ነው ሙሽራ እንደዛ ሆኖ ሙሽርነት ነበር እንዴ? አየዋ እንዲ የኔን ሙሽርነት ነው እንጂ የምትጠይቀኝ ሙሽርነት እንደዚያ በዛን ዘመን ነበረ ወይ ስትል ሳይሆን እንደው አሁን ብዙን ጊዜ የምናውቀው ሙሽራ ሲባል ጺሙን ይላጫል ምናምን ይላል። እንግዲህ እሱን ሌሎች ጠይቅ። የኔን ሰርግ ነው የነገርኩህ። ፎቶውንም ያየው የኔን ሰርግ ነው። እኔን ነው ልታነጋግር የመጣኸው። አታስጨንቀኝ። ምን እንደዚያ ነበር ወይ? ይቅርታ። እንዲህ ሰርጉን የደገሱላችሁ ጃንሆይ ናቸው የሚባለው እሱ እውነት ነው? 7,000 ብር ሰጥተዋችሁ ነበር? ይኸውልህ ወሬዎች ማማር ይወዳሉ። ወሬዎች መቆንጀት ይወዳሉና ግማሽ አሳምሬ ነገርኩህን ሩብ ትጨምርባታለህ እንዲህ እያሉ ይሄዳሉ እንጂ ጃንሆይ አላጋቡንም። አባቷ ናቸው ያጋቡን የደገሱት። አዎ አባቷ ገንዘብ ሚኒስትር ናቸው። ማስፈቀድ አለባቸው። ማስፈቀድ ሳይሆን መንገር፣ የምስራች ልጄን ልድር ነው እንዲህ ኮንግራቹሌሽንስ በሉልኝ ብለው ወሰዷት። ማን ነው የሚያገባሽ አሏት። አውቁትም ተራ ሰው ነው አለቻቸው። መልካም አሉና 7,000 ብር ሰጧት፣ ስጦታ ለሰርግሽ ብለው። ይሄ ነው ዳሩን ሲሉ ይኸውልህ እቺን ወስደው ነው እስከ ድል ያለ ሰርግ አድርገው እስከ ዳሩን ድረስ። አሁን ድል ብዬ ጨመርኩባት አይደል? ልዑል አልጋ ወራሽ በሰርጋችሁ ስነ ስርዓት ላይ ተገኝተዋል የተባለውስ? ይኸውልህ ያን አባት እኛ ሰርግ አንፈልግም ብለናቸው ነበር። አይ እንደ ማፈንገጥ ይቆጠርብኛል፣ ፖለቲካል ሁኔታዎች ውስጥ ልድርሽ ይገባኛል አሉ። እሺ አልንና መድኃኔዓለም ቤተ ክርስቲያን ተጋባን። እኛ ሰርግ አልፈለግንም አይደለም፣ በቃ ቁርስ ብቻ አሉንና ኢትዮጵያ ሆቴል ቁርስ ተበላ። እዛ አልጋ ወራሽ ነበሩ ማለት ነው፣ ጃንሆይን ወክለው ማለት ነው። እንግዲህ እኛ ቀላል ሰው እንዳንመስልህ። ዋ ከሀና ጋር ለምን ያህል ጊዜ ቆያችሁ ጋሽ ስብሐት? ይኸውልህ ቁጥሮች ችግር ናቸው። እስክንጋባ ከተፋቀርን እስከ ተዳረን ድረስ 8 ዓመት። ከዚያ በኋላ እንግዲህ በአመቱ ምናልባት እንደዚህ ወለድን። ልጃችን 3 ዓመት ተኩል ሲሆነው ተለያየን።
እና ሀና ያኔ ወደ እንግሊዝ ሀገር ሄደች። አዎ ልጃችሁንም አብራ ይዛው ነበር ሄደችው። እናት ነቻ። ስሙ ማን ነበር ያላችሁት ልጃችሁ? ኢያሱ። ኢያሱ። አሁን እድሜው ስንት ይሆናል ኢያሱ? እኔ እንጃ ምን ያደርግልሃል የሱ እድሜ። ዶክተር እንደሆነ ነው የሰማሁት። በቃ ዶክተር እድሜ ደርሷል። አሁን ከልጅና ከሀና ጋር ትገናኛላችሁ ጋር ይስባል? አልፎ አልፎ እንግዲህ ሲቻል ነው፣ ሲመቻቸው ይመጣሉ። ከዛም በኋላ ስንት ልጆች ወለድክ? እንደው ሚስትስ አገባ? ከሀና በኋላ አዎና ሚስት አገባሁ። ያው አሪፍ ሚስት እንደኔ ወፈፍ የሚያረጋት ወሎዬ ናት። እቺ የእሷ መጨረሻ ልጇ እቺ ፍቅርተ የእሷ ናት። የትም ወርቅ ትባላለች። ያቺ ሚስቴ ሁለተኛዋ ፍቅርተ። እስቲ ነይ እዚህ ጋር ቁጭ በይና አናግሪኝ። አንቺ አንዳንድ ነገር ታግዥኛለሽ። ስንት ወንድምና እህቶች አሉሽ? ከሀና ልጅ ጋር ጨምሮ አምስት ናቸው። አንቺ ታውቂዋለሽ ዶክተር ኢያሱ? አውቀዋለሁ። በአካል አይተሽዋል? አይቼዋለሁ። ጋሽ ስብሐት እንዴት ነው እስቲ አባትነቱ እንዴት ነው የምትገልጪልኝ? ለምሳሌ ጋሽ ስብሐት አንዳንዴ እንደው ጥፋት ስታጠፊ እንደው ቆንጠጤ ማድረግ ነገር፣ የመግረፍ ነገር። እኔ ከወለደኝ ጀምሮ ገርፎኝ አያውቅም። አንድም ቀን ገርፎኝ እንደው ኮርከምም አድርጎሽ አያውቅም። በእውነት ምን ይልሻል? እንደው አሁን ጥፋት መስሎ ከታየው አንዳንድ ነገር ስትሰሪ በጣም መጥፎ ጥፋት ካጠፋው ይቆጣኛል። ያለበለዚያ ግን ይመክረኛል። ከቁጣርኩ ታነቢያለሽ? አዎ አነባለሁ። እስቲ ምን መጽሐፍት እንደው አንብበሻል? አማርኛ መጽሐፍ ነው የማነበው። ልብ ወለዶችን እወዳለሁ። ጋሽ ስብሐት በህይወት ውስጥ በአንድ ጊዜ ያገኘው ከፍተኛ ወይም ብዙ የሚባል ገንዘብ ስንት ነው? እኔ አላስታውስም እውነት። ምክንያቱስ የኔ ገንዘብ በሀና እጅ ነው። ሀብታም በነበርኩበት ጊዜ ቁጥሮች አሁን እንዳየኸው ነው እኮ ቁጥር እምቢ አላልኩም። ጥያቄ መመለስ አቃተኝ እኮ። እኔ አላውቅም ስንት እንዳገኘው። እስቲ አሁን ስብሐት ምን አለኝ ይላል በገንዘብ በንብረት ደረጃ ማለት ነው? የዕለት ስራ አለኝ፣ በቂ ገቢ አለኝ ለመኖር። ከዚያ ተስፋዎች አሉ። ለምሳሌ ከመጽሐፎቼ ተሽጠው ገንዘቦች አገኛለሁ። በቃ ከዛ በላይም አልፈልግም፣ ይበቃኛል። አይቸግርህም ገንዘብ? ለምን አይቸግረኝም? ቺስታም ሆንበት ጊዜ አለ። በጣም ብዙ ይቸግርሃል። ምክንያቱስ ስታገኝ ደግሞ ካንተ የባሰ ቺስታ ይኖራል። መስጠት ወይም ማበደር አለብህ። እንደዛ አይነት ነገር አለ። የማታመልጠው ነው። ይሄ ደግሞ ትበደራለህ አንተ? ኦፍ ኮርስ። ደግሞ ማንም አበድረኝ ስለው እምቢ ያለኝ አላስታውስም። ደግሞም አስታውሰኝ ነው የምመልስልህ። እኔ እረሳለሁ ብዬ ነው የምበደረው ስለምረሳ። እና ያስታውሰዋል ያበደሩ ሰዎች? ወይ ሆን ብለው እንደረሳ አውቀው ይረሱልኛል፣ አላውቅም። በዚህ ባሳለፍከው ዕድሜና ህይወት ውስጥ በብዛት የጎበኘ የትኛው ነው? ደስታ ወይስ ብስጭት? ደስታ ነው የሚበዛው። አዎ በብዛት ደስታና ቆንጆ እድል ነው ያጋጠመኝ። ብስጭትና ክርክስ ያሉ ነገሮች አሉ፣ ምንም የማይረሱ። እንደ አሁን 5% እንደዚህ ቢሆንም እኮ በቃ ከሰውነታችን 5% ብትቆስል እሷ አይደለችም እንዲህ ምንላት። አዎ እንደሷ አሉ ትንንሽ ነገሮች መጥፎ የደረሱብኝ እንጂ በብዛት ቅድም እኮ እዝጌር ለኔ ያዳላል ብያለሁ እኮ። በቃ እንደዛ ነው። ክፉኛ በምሬት እንደው ብስጭት ብላ ያለቀስክበትስ ጊዜ የለም? እኔ አላስታውስም። በምሬት ዝም ብዬ ውስጤ እንዲህ የተመሳቀለ ጊዜ አለ። ያውም እኔ ላይ የደረሰ ሳይሆን
አንዳንድ ሰው ላይ የሚደርስ አሁን እዚያ ውስጥ ዝርዝር ውስጥ መግባት ዋጋ የለውም። አንዳንድ ሰዎች በተፈጥሯቸው ወይ በባህሪያቸው እንባቸው ቅርብ ነው ይባላል። የስብሐትስ እንባ በጣም ቅርብ ነው። ስስቅ በኃይል ነው የሚወርደው እንባዬ። ስታዝንማ ታለቅሳለህ። እንዴት አታለቅስም? ማንም ያለቅሳል ሲያዝንማ። በሕይወት ተስፋ የቆረጥክበት ጊዜ የለም? እስካሁን የለም፣ እግዚአብሔር ይመስገን። ለመሆኑ ጸሎት ማድረስ፣ ቤተ ክርስቲያን መሄድና መሳለም እንዲህ አይነቱ ነገር ላይ እንዴት ነው? የለሁበትም። ለምን በለኝ። ለምን ብትለኝ እኔና የኔ እግዚአብሔር ሽርክ ነን። ስበላ ወይ ስተኛ ተመስገን እለዋለሁ። እንደዚህ ምንድነው በስመ አብ ወወልድ ወመንፈስ ቅዱስ እላለሁ። በቃ የሚያስፈልገኝን ስለሚሰጠኝ ልመናም እንኳን ሄጄ አላውቅም። ዝም ብዬ በቃ ተመስገን ነው የምለው። ይሄ ነው የኔ ሃይማኖት። እንግዲህ አሁን እዚህ ቤት ውስጥ ከማን ጋር ነው የምትኖረው? ያው እዚህ እኔ ልጄ ዜና ከነ ባለቤቷ አስፋው እንኖራለን። ጋሽ ስብሐት መጠጥ ትዳፈራለህ ይባላል። እጠጣለሁ። እና ምን ክስ ነው ወይስ ምን? ትዳፈራለህ ማለት ምንድነው? መጠጥ ተከልክሏልና ደፈረ ነው ምንድነው? ትዳፈራለህ። እስቲ ምን ትጠጣለህ? የፈለኩትን ያገኘሁትን አውቃለሁ እንጂ ጠጥቼ ሲበቃኝ እስኪበቃኝ የፈለከውን ጠጣለሁ ከጠላ በስተቀር። እንቅልፍ አይደለ አለመውደድ አይደለም፣ እንቅልፌን ያመጣዋል ጠላ። አንተ ብቻ ነህ እንዴ ጉዴን የምትጎለጉል? አንተ አሪፍ ጋዜጠኛ ነህ የእውነት። እስቲ ደፍረህ እንዲህ አለኝ ብለህ እስቲ ኤዲት ሳታደርገው አውጣው። በጣም ምክንያቱስ ትዕግስቱ አለህ፣ ማየቱ መከታተሉ አለ። በቃ አሪፍ። እሺ ጋሽ ስብሐት በድጋሚ ላመስግንህ። እኔም እሺ